በዓለም በበረዶ መንሸራተት ስፖርት ዝነኛ የሆነችው የኦስትሪያዋ ትንሽዬ መንደር ካፕሩን እኔ ከምኖርባት ቤልጅየም ሄል ከተማ 918 ኪሎ ሜትር ያህል ትርቃለች። በትርፍ ጊዜ ከምሰራቸው ስራዎች ውስጥ አንዱ የሆነው የተለያዩ ሀገር እንግዶችን ወይም የሀገሬውን ሰው ወደ ተለያዩ የቱሪስት መስህብነት ወዳላቸው ቦታዎች ማጓጓዝና አብሮ መጎብኘት ነው። በኦስትሪያ ሳልዝበርግ ግዛት ለ6 ቀናት በረዶ ለመንሸራተት የተዘጋጁት ሰፋሪዎቻችንን ይዘን ከቤልጅየም የተነሳ ነው ከ17 ቀን በፊት አርብ ከምሽቱ 2 ሰዓት ተኩል ላይ ነበረ። የዚህ ሀገር የቱሪስት አውቶቡስ ምቾት ከአውሮፕላን ጋር ይስተካከላል ብላችሁ መቼም ማጋነን አይሆንብኝም። ስለምን ብትሉ መታጠቢያና መጸዳጃ፣ ጠረጴዛ ያለው፣ ወንበሩ ወደ ኋላ መተኛት የሚችል 2 እና ከዚያ በላይ የጋራ ፊልም መመልከቻ ስክሪኖችና ራዲዮ፣ የተለያዩ አልኮልና ለስላሳ መጠጦች የሚገኙበት ማቀዝቀዣ እንዲሁም ቡናና ሻይ ማፊያዎች ሁሉ የተሟሉለት ነው። እዚህ ሀገር ወይም በአጠቃላይ አውሮፓ አንድ የአውቶቡስ አሽከርካሪ በቀን 8 ሰዓት መንዳት ሲፈቀድለት በሳምንት ለ2 ቀናት ደግሞ በቀን 9 ወይም ደግሞ 10 ሰዓት ድረስ ማሽከርከር ይችላል። ከዛም ከ4 ሰዓት ተኩል በኋላ ግን 45 ደቂቃ እረፍት ማድረግ ግዴታው ነው። ታኮግራፍ የሚባል መቆጣጠሪያ ማሽን በአውቶቡሱ ላይ ስለተገጠመለት እያንዳንዱ አሽከርካሪ ከመንጃ ፈቃዱ በተጨማሪ በተሰጠው የአሽከርካሪ ካርድ ማሽከርከርና የሰራበትንና ያረፈበትን ሰዓት በማሽኑ ማስመዝገብ ግድ ነው። ታዲያ ሹፌሮች ሲቀያየሩ ከስራ ሰዓት ወደ እረፍት ሰዓት አድርጎ በአውቶቡስ ውስጥ በተገጠመለት ልዩ የመኝታ ኮምፓርትመንት በመግባት እንቅልፉን በምቾት መለጠጥ ነው። ይህ ሁሉ ታዲያ በአውቶቡስ ውስጥ ተሟልቶ ይገኛል። ጉዟችን ተሳፋሪዎቻችንን ከሊዮፖልድስበርግ ከተማ አሳፍረን በሆላንድ ወደ ጀርመን ከዚያም ኦስትሪያ ካፕሩን እንገባለን። በጣም የሚገርመው ከቤልጅየም እኛ ከተነሳንበት ሊዮፖልድስበርግ ከተማ ሆላንድ ድንበር ድረስ 60 ኪሎ ሜትር፣ ከሆላንድ ጀርመን ድንበር 100 ኪሎ ሜትር፣ ከጀርመን ኦስትሪያ ድንበር ድረስ ደግሞ 700 ኪሎ ሜትር እየተፈራረቅን መንዳት ይጠበቅብናል። ረጅሙን ኪሎ ሜትር የነዳነው ጀርመን ውስጥ ነው ማለት ነው። በመንገድ ላይ ያረፍንበትን ጨምሮ 13 ሰዓት ቆይተናል። 12 ሰዓቱን ጤፍ በሚያስለቅመው የአውሮፓ መንገድ ላይ ፈሰንበታል። እንቅፋት የሚያስናፍቀው የአውሮፓውያኑ መንገድ የስልጣኔያቸው ነጸብራቅ መሆኑን በየጊዜው ካለማቋረጥ በሚያደርጉለት እድሳት ያረጋግጡለታል። መዳረሻችን የሆነችው ካፕሩን አነስተኛ የገጠር መንደር ለመጀመሪያ ጊዜ በታሪክ የተወሳችው በ931 እንደ አውሮፓውያኑ አቆጣጠር በባቫሪያው ልዑል አማካኝነት ነው። ቻፓትሩኒን የሚለው ስያሜ ከሴልቲክ የተወሰደና ነጭ ውሃ የሚል ስያሜ ተሰጥቶት እንደነበር ይነገራል። ይህ ስፍራ በ1166 በፋልኮንስቴይን ይዞታነት ተይዞ የነበረ ሲሆን ቻፕሩን ቤተ መንግሥት በ1287 ላይ በሳልዝበርግ ልዑል ተይዞ እንደነበር ታሪክ ያወሳል። በ47 ዲግሪ 16.21 ደቡባዊና በ12 ዲግሪ 45.34 ምስራቅ ሉላዊ አቀማመጥ ላይ የምትገኘው ካፕሩን በኦስትሪያ ሳልዝበርግ ክልል ውስጥ ትገኛለች። አውራጃዋ ደግሞ ዜላምሴ ወይም ፒንዝጋው በመባል ይታወቃል። የከተማዋ ከንቲባ ቀለል ያሉና የማያካብዱ ከተማዋን እየተዟዟሩ ለብቻቸው መቃኘት የሚያዘወትሩ ነዋሪውን በቅርበት የሚያውቁና የሚያናግሩ እንደሆኑ ነዋሪዎቿ በኩራት ያወራሉ። 100.51 ኪሎ ሜትር ስኩዌር በሚሆነው የቆዳ ስፋቷ 3177 ነዋሪዎች እንደሰፈሩባት በጃንዋሪ 1 2018 በተደረገው የህዝብ ቆጠራ ሪፖርት ላይ ተመላክቷል። 2579 ጫማ ወይም 786 ሜትር ከባህር ጠለል በላይ የምትገኘው ካፕሩን ደረጃቸውን የጠበቁ ሆቴሎች ይገኙባታል። ከጉዟችን በጣም አስደሳቹና አስፈሪ የነበረው ከዋናው መንገድ ተገንጥለን ወጥተን ወደ 1 ሰዓት ከ10 ደቂቃ የነዳ ነው በጣም ጠባብ ገደልና ጠመዝማዛ እንዲሁም ዳገትና ቁልቁለት የበዛበት መንገድ ሲሆን መንገዱን ከሞላው በረዶና ከኔጌቲቭ 7 የአየር ሙቀት ዲግሪው ጋር ተጨምሮ ጉዟችንን አስደሳች፣ ልብ ሰቃይና ጓጊ እንዲሁም አስፈሪ አድርጎብን ነበር። በተለይ ደግሞ ለንደን አይነቱ ለመጀመሪያ ጊዜ 15 ሜትር አውቶቡስ እየነዳ 40 ተሳፋሪዎችን ይዞ በእንዲህ አይነቱ አስቸጋሪ የአየር ጠባይና መንገድ መንዳት በእውነት ላብላብ አስብሎ ነበረ። አይደርስ የለም ጉዟችንን በማታ ጀምረን ሌሊቱን ስንጓዝ አድረን ሲነጋ ካፕሩን ኦስትሪያ ደረስን። ተሳፋሪዎቻችንን መንሸራተቻዎቻቸውንና
ሻንጣዎቻቸውን አውርደን ወደ ተዘጋጀላቸው ሆቴል አስገብተን እኛም ወደ ክፍላችን ገባን። ያው መጪውን 8 ወይም 9 ሰዓት መተኛት ስለነበረብን ከ8 ሰዓት እንቅልፍ በኋላ ከሰዓቱ ላይ ወደ ከተማዋ ተነስቼ በእግሬ ለመዘዋወር ልብሴን ደራርቤ ወጣሁ። ምንም እንኳን -7 ቢሆንም የሙቀት መጠኑ የወጣችው ፀሐይ ልብን በተስፋ ታሞቃለች። በከተማዋ ውስጥ መራመድ እንደጀመርኩ ሁሉም በፈገግታ ሰላም ይለኛል። ባለመኪኖች ባጠገቤ ሲያልፉ እጃቸውን ያውለበልቡልኛል። እኔም በሞቅታ አጸፋውን መልሳለሁ። እኔ ከምኖርበት ቤልጅየም ነገሩ ትንሽ ተለየብኝ። ሰላምታና ፈገግታው በዛብኝ። እግሬ ወደ መራኝ የገበያ ማዕከል ገባሁና ሁሉንም አይነት ሱቅ ውስጥ እየገባሁ ያለውን ነገር መመልከቴን ቀጠልኩ። ከነበርኩበት የገበያ ማዕከል ትይዩ አንድ የሚያምር ካፌ ያገኘሁና ገባሁ። ከበሩ ስገባ ጀምሮ የተከተሉኝ አይኖች ግራ አጋቡኝ። የጤናማ አልመስልህ አለኝ። እንዴ ይሄ ነገር ለጥቁሮች የተከለከለ ይሆን እንዴም አስባለኝ። አስተናጋጇ መጣችና ምን ልታዘዝ አለችኝ። ስብርብር ባለ እንግሊዘኛ እንደምን ዋልክ የሚለውን ሰላምታዋን ከፈገግታ ጋር አስቀድማ እንደምን ዋልሽ እባክሽ ቡና ታመጪልኛል። አሁንም ፈገግ የሚሉ መልኮች በካፌ ውስጥ ይታዩኛል። ከኔ አንድ ዘሎ ካለው ጠረጴዛ ጋር ከተቀመጡት የካፌው ተጠቃሚዎች አንዱ ይቅርታ ዛሬ ነው መሰለኝ እዚህ የመጣኸው ለከተማው አዲስ ነህ በማለት ጠይቁኝ። አዎ ዛሬ ነው የመጣሁት። ከእንቅልፌ ነቅቼ ትንሽ ተዘዋውሬ አሁን ደግሞ ቡና ልጠጣ ነው ወደዚህ የመጣሁት። ከየት ነው ለመሆኑ የመጣኸው? ከቤልጅየም ነው። ከዛም እየተግባባን ጨዋታችንን ሌሎቹ ተቀላቀሉን። በጨዋታችን መሃል የከተማዋ ነዋሪዎች በጣም መልካም እንደሆኑ ካፌው እስኪደርስ ድረስ ምን ያህል ባለመኪኖች እጃቸው እንዳውለበለቡልኝ ስንት ጊዜ እንዴት ዋልክ እንደተባልኩ ነገርኳቸው። እነርሱም በአሁኑ ጊዜ በከተማችን ውስጥ የምትገኘው ጥቁር ሰው አንተ ብቻ ነህ፣ ለዛ ነው ሁሉም ሰው ሲያይህ በአግራሞት ሰላምታ ይቸራል። ጥቁር ብዙም እዚህ አናይም፣ የበረዶ መንሸራተት ፍቅር ብዙም የላችሁም መሰል አሉኝ። የነበረንን ጨዋታ ሳርገን እኔም እንዳመጣጤ ወደ ተያዘልኝ ሆቴል እየተራመድኩ ቀጠልኩ። ሰላምታና ፈገግታው እንዳጀበኝ ደረስኩ። ብቸኛው የከተማው ጥቁር ደግሞ ሲሳይ ተድላ ብዬ ትንሽ ጉራይን ለራሴ ቸረቸርኩ። ስገባ ቤልጂማዊያቹ የሥራ ባልደረቦቼ ምግብ አዘው ደረሱ። እኔም የቶፉ የጾም ፒዛዬን ይዤ ለመልሱ ጉዞ ምን እንደምናደርግ እያወጋን ቆየን። በከተማ ውስጥ ብቸኛው ጥቁር እኔ ብቻ እንደሆንኩ ነዋሪዎቹ እንደነገሩኝ ለባልደረቦቼ ደሰኮርኩ። በእኔ ምክንያት እነርሱም ከተማ ውስጥ ፌመስ እንዲሆኑ ኖክ እናርጋልኩ። ለነገሩ ሰዓታችን ደርሶ ስለነበር ካፕሩንን ወደ ኋላ እያየን ከ6 ቀን በኋላ መልሼ እንደማገኛት እያሰብኩ ጉዞ ወደ ቤት ዳግማዊ ሳይ ነበርኩኝ ከቤልጂክ ብራስልስ። ዘዳጊስ